ሰላም ሰላም የጆግ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የቀረብኩት በዓለማችን ውስጥ ከሚገኙ 10 አደገኛ እባቦች መካከል ነው። አብራችሁ ይቆዩ። በ10ኛ ደረጃ ላይ የምናገኘው ራትል ስኔክ ይባላል። ይህ እባብ በአሜሪካ ውስጥ ከሚገኙ እጅግ መርዛማ እባቦች መካከል አንዱ ነው። ከራሱ እርዝመት እስከ 2/3 ርቀት ድረስ ጥቃት መሰንዘር ይችላል። በተለይም ይህን እባብ ለየት የሚያደርገው በአደጋ ጊዜ የሚፈጥረው እጅግ አሰቃቂ የሆነ ድምፅ ሲሆን፣ ይህም ጥቃት በሚሰነዘርበት ጊዜ እንስሳትንና ሰዎችን ለማስጠንቀቅ ወይም ለማስፈራራት ይጠቀምበታል። በ9ኛ ደረጃ ላይ የምናየው ዴዝ አደር ይባላል። ይህ እባብ በአብዛኛው በአውስትራሊያና በኒው ጊኒ የሚገኝ ሲሆን፣ ለየት የሚያደርገው ሌሎችን እባቦችን እንኳን አይምርም፣ እንክት አድርጎ ይበላቸዋል። መርዙ እጅግ ኃይለኛ ሲሆን በአንድ ጥቃት ከ40 እስከ 100 ሚሊግራም ድረስ መርዝ ወደ ሰውነታችን ማስገባት ይችላል። ይህ መርዝም በ6 ሰዓታት ውስጥ ለህልፈት ሊዳርገናል። 8ኛ ቫይፐር። እነዚህ የእባብ ዝርያዎች በአብዛኛው የዓለማችን ክፍሎች ይገኛሉ። ነገር ግን በእስያና በመካከለኛው ምስራቅ በቁጥር በዛ ብለው ይገኛሉ። እነዚህ እባቦች እጅግ ፈጣን በሆነ እንቅስቃሴያቸው ይታወቃሉ። የቫይፐር ንክሻ እስከ 1 ወር ድረስ ህመም ሊያስከትል ይችላል። እንዲሁም በ2 ሳምንታት ውስጥ በደም መበከል ወይም በልብና በመተንፈሻ አካል ችግር ሳቢያ ሕይወታችንን ሊያሳልፍ ይችላል። በ7ኛ ደረጃ ላይ የምናየው ፊሊፒን ኮብራ ወይም የፊሊፒንስ ኮብራ የሚባለው የእባብ አይነት ነው። መርዙ ከኮብራዎች መካከል እጅግ ኃይለኛ ነው። እንዲሁም እስከ 3 ሜትር ድረስ መርዙን ማስፈንጠር ወይም ማፍሰስ ይችላል። ንክሻው ትንሽ ጉዳት የሚያደርስ ቢሆንም ቅሉ በ30 ደቂቃ ውስጥ ግን የመተንፈሻ ስርዓቶችን በማቋረጥ ለህልፈት ሊዳርግ ይችላል። በ6ኛ ደረጃ ላይ የምናገኘው ታይገር ስኔክ ወይም የታይገር እባብ በመባል የሚጠራው ነው። ይህ እባብ በአውስትራሊያ የሚገኝ ሲሆን መርዙም በ30 ደቂቃ ውስጥ ለህልፈት ይዳርጋል። እነዚህን የእባብ ዝርያዎች ለየት የሚያደርጋቸው ንክሻቸው በጣም አኪሬት ወይም ትክክለኛ ነው። በዚህ እባብ የተነደፈ እንስሳ ወይም ሰው የመሞት ዕድሉ ከ60 እስከ 70% ነው። መጀመሪያ የራስ ምታትን፣ ቀጥሎም ድንዛዜን ያመጣል። በኋላም የመተንፈሻ ችግርና በመጨረሻም ፓራላይዝ በማድረግ ለህልፈተ ሕይወት ይዳርጋል። በ5ኛ ደረጃ የምናገኘው ብላክ ማምባ የተባለውን የእባብ ዝርያ ነው። ይህ እባብ እስከ 20 ኪሎ ሜትር በሰዓት መወርወር ይችላል። ከምድር ላይ በጣም ፈጣን ከሆኑ እባቦች መካከል አንዱ ነው። እነዚህን የእባብ ዝርያዎች ለየት የሚያደርጋቸው እስከ 12 ጊዜ በተከታታይ ማጥቃት ይችላሉ። ካልታከምነው ንክሻው 100% የመግደል ዕድል አለው። በ4ኛ ደረጃ ላይ የምናገኘው ታይፓን የተባለ የእባብ ዝርያ ነው። ይህ እባብ ዝርያ የሚገኘው በአውስትራሊያ ሲሆን መርዙ 12000 እንስሳትን የማጥፋት አቅም አለው። ይህ በጣም የሚገርም የእባብ ዝርያ ነው። በመጀመሪያ ነርቡ እንዲጎዳ ያደርጋል። ከዛም የደም መንገዱን ይዘጋል። በዚህም ምክንያት በ1 ሰዓታት ውስጥ ለህልፈት ይዳርገናል። በ3ኛ ደረጃ ላይ የምናገኘው ደግሞ ብሉ ክራይት የተባለ የእባብ ዝርያ ነው። ይህ እባብ የሚገኘው በደቡብ ምስራቅ እስያ ነው። መርዙ ከኮብራ እባብ 16 እጥፍ ይልቃል። ከ6 እስከ 12 ሰዓታት ውስጥ
ጡንቻችንን ፓራላይዝ በማድረግ ለሕይወት ህልፈት ይዳርገናል። የሚያስገርመው የዚህ እባብ መርዝ ክፉነቱ ደግሞ ከዳኑም በኋላም እንኳን ቢሆን የአእምሮ ጉዳት ማስከተሉ ነው። ኢስተርን ብራውን ስኔክ ወይም የኢስተርን ብራውን እባብ። ይህ እባብ በሁለተኛ ደረጃ ላይ የሚገኝ ሲሆን በአውስትራሊያ ከሚገኙ እጅግ አደገኛ የእባብ ዝርያዎች መካከል አንዱ ነው። የሚደንቀው ይህ እባብ እንስሳትንና ሰዎችን እንኳን ሳይቀር እየተከተለ ማጥቃት ይችላል። ትንሽዬዋ መርዝ ብቻ ሕይወትን ልታጠፋ ትችላለች። መርዙ ነርቭንና የደም ስርዓትን በማዛባት ለህልፈተ ሕይወት ይዳርጋል። በአንደኝነት ደረጃ ላይ የምናገኘው ኢንላንድ ታይፓን የተባሉ የእባብ ዝርያዎች ናቸው። እነዚህ የእባብ ዝርያዎች በአውስትራሊያ ውስጥ ይገኛሉ። በፍጥነት በትክክል እስከ 8 ጊዜ በአንዴ ሊያጠቃ ይችላል። መርዙ እጅግ ኃይለኛ ሲሆን እስከ 100 ሰዎችን በአንዴ የመጉዳት አቅም አለው። ውድ የጆጋ ቲዩብ ተከታታዮች ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጤና ይስጥልኝ።